ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። እንግዲህ የተለመደውን ሳምንታዊ የሰንበት ትምህርት ማጠቃለያ አብረን የምናየው ይሆናል። ይህንንም የምትከታተሉ ወገኖች ጌታ አብዝቶ ይባርካችሁ እላለሁ። ባለፈው ሳምንት በስምንተኛው ትምህርታችን በእምነት የተስፋይቱን ምድር ስለወረሱ ስለ ሁለት የእምነት ጀግኖች ስለ ኢያሱና ስለ ካሌብ አይተን ነበር። ካሌብ እግዚአብሔር ለሕዝቡ ሊያወርሳቸው የገባውን ቃል እንደሚፈጽምላቸው በማመን በፍጹም ልቡ እግዚአብሔርን እንደተከተለና እግዚአብሔርም እግሩ የረገጠበትን ሁሉ እንደ ቃሉ እንዳወረሰው ያየን ሲሆን ትሁቱ ጀግና ኢያሱ ደግሞ ራሱን ዝቅ በማድረግ የኢየሱስ ምሳሌ የሆነ የራሱን መብት ጥሎ ለእስራኤል ነገዶች ርስታቸውን አከፋፍሎ ከጨረሰ በኋላ ለእርሱ የሚሆነውን የእስራኤል ልጆች አይተው በመካከላቸው የሰጡትን ቦታ እንደወሰደ አይተናል። በተጨማሪም እኛም እግዚአብሔር በክርስቶስ በኩል ሊያወርሰን የገባልንን ርስታችንን ያን ቃል ኪዳኑን ያለ መከልከል መውረስ እንደምንችል በፍጹም ልባችን በእግዚአብሔር መታመን እንዳለብን የሚያበረታታ ክፍል በማየት የተባረክንበት ጊዜ ነበር ያሳለፍነው ባለፈው። የዛሬ ሰንበት ትምህርት ርዕስ የተስፋ ወራሾች የተስፋ እስረኞች የሚል ሲሆን የመታሰቢያ ጥቅሱ የሚገኘው በዘካርያስ 9:12 እንዲህ ይላል፣ እናንተ በተስፋ የምትኖሩ እስረኞች ወደ ምሽጎቻችሁ ተመለሱ፣ አሁንም ቢሆን እጥፍ አድርጌ እንደሚመልሳችሁ እናገራለሁ ይላል። እንጸልይ። እግዚአብሔር አምላካችን በሰማይ የምትኖር እናመሰግናለን። በዚህን ሰዓት ሊታወርሰን ያለውን ዘላለማዊን ሕይወት እንደገና በእጃችን እንድንጨብጥ በእምነት እንድንደርስበት የኛ አድርገን እንድንቀበል ልታስጠነቅቀን ልታስተምረን ፈቃዲ ስለሆነ ወዳይና ፈቅደ ስለጠራህን ስለመረጥከን ክብር ሁሉ ላንተ ይሁን። እንግዲህ በፊትህ ነን። በመንፈስ ቅዱስ ይህንን ቃል ተርጉምልን። አንተ ባስተማርከን መሰረት ጸንተን በመኖር የተገባልንን የቃል ኪዳንን ፍጻሜ እንድንደርስ አንተ እርዳን። ናና አብረህን ሁን። ይህ ሁሉ እንደ ፈቃድ ይሁን በጌታ በኢየሱስ ስም አሜን። ወደ ዝርዝር ሐሳቡ ውስጥ ስንገባ እግዚአብሔር አምላክ ለእስራኤላውያን ቃል የገባላቸውን ምድር ለታመኑት እንዳወረሳቸው ሁሉ በተመሳሳይ ለኛም የሚፈለግብንን በመፈጸም ከእርሱ ጋር ስንስማማ ህልም ያልሆነችውን በክርስቶስ ዋስትና በሱ መስዋዕትነት ያገኘናትን እውነተኛ ርስታችንን ሊያወርሰን የኛን እምነትና ዝግጅት እየተጠባበቀ እንዳለ የምናየው ይሆናል። በዘዳግም 1:8 ላይ እነሆ ምድሪቱን በፊታችሁ አድርጌያለሁ፣ ግቡ፣ እግዚአብሔር ለነርሱ ከነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውን ምድር ውረሱ ይላል። ይህ ለእስራኤላውያን የተሰጠው የመውረስ መብት ለኛም ጽድቃችን በሆነው በኢየሱስ ተሰጥቶናል። ክብር ለእርሱ ይሁን። እግዚአብሔር አምላክ ለአዳምና ለሔዋን የተትረፈረፈ ሕይወት በኤደን ገነት ውስጥ ካስቀመጠላቸው በኋላ ሙሉ ኃላፊነትን የሰጣቸው እንዲጠብቋት፣ እንዲንከባከቧት፣ እንዲከብሩባት አልፎም የእግዚአብሔርን ፍቅርና ርኅራኄውን እንዲለማመዱባትና እርሱን እንዲመስሉ አድርጎ ነበር። ነገር ግን በራሳቸው ምርጫ ይህን የጸጋ ስጦታ አቃለሉ። ከክብር ውርደትን መረጡ። ከኤደን ተባረሩ። ወደ ትልቅ ልፋትም ገቡ። የእግዚአብሔርን ትእዛዝ ከመስማት ይልቅ የዲያብሎስን ቃል መስማት ወደዱ። ከዚያም የተነሳ ውጤቱ የዘላለምን ሞት የሚያመጣ ሆኖ ተገኘ። ሮሜ 6:23 ምን ይላል? የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ ጌታችን የዘላለም ሕይወት ነው
ይላል። ይህ የሞት ዕጣ ታዲያ ለእኛም ደረሰ። ቢሆንም አፍቃሪው አምላካችን የጸጋ ስጦታ የሆነውን አንድያ ልጁን ክርስቶስን በእኛ ፋንታ እንዲሞት ስለሰጠን ከዚያ ከዘላለም ሞት አመለጥን። ከዚያም የተነሳ በነፃ የተሰጠንን ርስት በእምነት ወራሾች ሆነናልና አሁንም ደግሞ ደጋግሞ ክብር ለእርሱ ብቻ ይሁን። የአዳምና የሔዋን ልጆች ስለሆንን እኛም ይህንን ያለ ዋጋ ያገኘነውን የጸጋ ስጦታ ከምንም ሳንቆጥር በቸልተኝነት እያክፋፋን በድንገት ከአዲስቷ ዕድነ ገነት እንዳንባረር እጅግ ጥንቃቄ ማድረግ አለብን። የእስራኤል ልጆች በቸልተኝነት የተስፋይቱን ምድር በእግራቸው ሳይረግጡ በምድረ በዳ አለቁ። ነገር ግን ባለፈው ሳምንት እንዳየነው በእምነት ወራሾች መሆናቸውን ያረጋገጡ ኢያሱና ካሌብ የረገጡበት ሁሉ ተሰጣቸው። እስራኤላውያን እኮ ምድሪቱን ከእግዚአብሔር እንደ ስጦታ ቢቀበሉም በዋናነት የምድሪቱ ባለቤት እግዚአብሔር ራሱ ነበር ይላል ቃሉ። በመዝሙር 24:1 ላይ በምናይበት ጊዜ ምድርና መላዋ የእግዚአብሔር ናት፣ ዓለምም በእርሷም የሚኖሩ ሁሉ ይላል። እንግዲህ እግዚአብሔር የምድሪቱ ባለቤት ሆነ። እሱ ከሆነ እስራኤላውያንና ሁሉም ሰዎች እንግዶችና መጻተኞች ናቸው። እንዲሁም እኛ ለረጅም ዘመን በእርሱ ምድር የምንኖር እንግዶችና መጻተኞች ነን። ከእስራኤል ጋር በሚመሳሰል መልኩ መዳናችንን ለማግኘት ምንም ነገር ማድረግ አንችልም። ምድሪቱ የእግዚአብሔር ስጦታ እንደነበረች ሁሉ ድነትም ስጦታ ነውና። ኤፌሶን 2:8 ላይ ምን ይላል? ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እንግዲህ እኛም የርስት ባለቤት የሆነው በስራችን ሳይሆን ነፃ ስጦታ በሆነው በኢየሱስ መስዋዕትነት ብቻ ነው። ስለዚህ ይህን አስደናቂ ስጦታ ተጠንቅቀን ካልያዝን ልክ እንደ ዕድነ ገነት ወላጆቻችን ልናጣው እንችላለንና እናስብበት። ለእስራኤል ልጆች የምድሪቱ ክፍፍል ወደ እግዚአብሔር ልብ የሚገቡበት መስኮት ሆኖላቸው ነበር ይላል የሰንበት ትምህርታችን። የሰማይ አባታቸው ለሌሎች ለጋሾች እንዲሆኑና መሬታቸው በየ7ኛው ዓመት ለነርሱ እንዲመግብ ይፈልግ ነበር። 7ኛውም ዓመት የሰንበት ትእዛዝን መሪ በሰፊው ይተገብራል ብሎ ደግሞ ያብራራል። በዘሌዋውያን 25:1-5 በሰፊው ማንበብ እንችላለን። በ7ኛው ዓመት ግን ለምድሪቱ የእረፍት ሰንበት ለእግዚአብሔር የሰንበት ቀን ትሁን፣ የሰንበት ጊዜ ትሁን። እርሻህን አትዝራ፣ ወይንህንም አትቁረጥ፣ የምድራችሁን የገቦ አትቁረጡ ይላል። ለድሃ አደጉ ብለን የተውነው ገቦ ይኖርን ይሁን? ለተራበውና ለተራቆተው መድረስን እግዚአብሔር ከኛ የሚፈልግብን ወንጌል ነው። እንዲህ አይነቱ ተግባር በመሰረቱ የወንጌል ዋናው ዓላማ ነው። በሀብታምና በድሃ በአሰሪውና በሰራተኛው መካከል ያለውን ልዩነት ለማጥፋት የእግዚአብሔር ጸጋ ሙሉ በሙሉ ሁላችንንም በእግዚአብሔር ፊት እኩል ያደርገናል። ለሁሉም ሰው የእግዚአብሔር ጸጋ ስጦታ እኩል ነው። ባሪያ የለም፣ ጨዋ የለም፣ የግሪክ ሰው ወይም አይሁዳዊ የለም። ነገር ግን ሰው ሁሉም ከአንድ ደም ተፈጠረ ይላል ሐዋርያት 17:26 ማንበብ እንችላለን። ሌላው የእስራኤል ልጆች ኃጢአታቸውን ሲናዘዙ ንስሐ ገብተው በፍጹም ልባቸው ጌታን ሲፈልጉ እግዚአብሔር እንደገና የገባውን ቃል ፈጸመ። የመልሶ ማቋቋም ምልክት እንዲሆንም ከባቢሎን ምርኮ በኋላ ወደ ሀገራቸው መለሳቸው። እንዲህ አይነቱ የተስፋ ጭላንጭል ለኛም ደርሷል። የተፈጸመልንም ደግሞ በክርስቶስ ኢየሱስ ሕይወት፣ ሞትና ትንሣኤ ነው። በእርሱ ለጥንቷ ለእስራኤል የተገቡት ተስፋዎች ፍጻሜያቸውን በዛ ያገኛሉ። ስለዚህ በክርስቶስ ብርሃን ምድሪቱ እንደገና ትተረጎማለች። እግዚአብሔር ለታማኞቹ አሁንና በኋላ ሊሰጣቸው ያቀደው መንፈሳዊ በረከቶች ምድሪቱ ምልክት ሆና ቀርታለች። ኤፌሶን 2:6 ላይ እንዲህ ይላል፣ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ
ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ምንም ሳንለፋ ያን ግሩም ተስፋ ወራሾች ስላደረገን ስለወደደን እግዚአብሔር ይመስገን። እንግዲህ እምነቱ ካለን በሰማያዊ ስፍራ እንዳለንና በነፃ የተሰጠንን ርስታችንን እንደወረስን በዚህ ማረጋገጥ እንችላለን። ከዚህ አንጻር እንደ ክርስቲያኖች ተስፋችን ክርስቶስ ተመልሶ እንደሚመጣ በገባው የተስፋ ቃል ላይ የተመሰረተ ነው። እናም በሰማይ ከ1000 ዓመታት ቆይታ በኋላ ዘላለማዊ መንግስቱን በምድር ላይ በአዲስ መልክ ያቋቁማል። ይህ ስለ መሬቱ የተሰጡ ተስፋዎች ሁሉ ዋነኛ ፍጻሜ ይሆናል። እንግዲህ የዛሬውን ትምህርት ስናጠቃልል የተሰጠን ተስፋ በእምነት ወራሾች መሆናችንን እንድናረጋግጥ እግዚአብሔር በመንፈሱ ስላስተማረን እግዚአብሔር የተመሰገነ ይሁን። በተማርነው ደግሞ ጸንተን በመኖር ለርስቱ ገጣሚዎች እንድንሆን እግዚአብሔር ይርዳል። በሚቀጥለው ጊዜ በሌላ ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት እንዘጋለን። አምላካችን እናመሰግናለን እንደገና ይህንን ግሩም የሆነውን ተስፋ ወራሾች መሆናችንን ስላረጋገጥክልን፣ ይህንን የሚያረጋግጠውን ቃልህን ስለሰጠን ስላስተማርከን ለአንተ ክብርና ምስጋና በሰማይ ዙፋን ከፍ ያለ ይድረስ። አባት ሆይ ይህንን ደግሞ የራሳችን አድርገን ኖረንበት ለመንግስት ገጣሚዎች እንድንሆን እርዳን። ለራሳችን ብቻ ሳይሆን ለሌሎችም የምንተርፍ አንተ አድርገን። ይህ ሁሉ እንደ ፈቃድ ይሁን። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን።